እውነተኛ ዘመድ ማለት በአካል የሚቀርብህ ሳይሆን በሐሳብና በደግነት የሚረዳህ ነው። ወገኖቼ ዝምድናን የምንለካው በዘር ሐረጋችን ብቻ ከሆነ ተሳስተናል። እውነተኛ ዝምድና የሚጸናው በሦስት ዋና ዋና ምሰሶዎች ላይ ነው። የመጀመሪያውን እንመልከት። የልብ ትስስር ኢሞሽናል ቦንድ። ደም ያገናኛል፣ ልብ ግን ያጣብቃል። አንዳንድ ጊዜ ከሩቅ ያለ ሰው ካንተ ጋር በሐሳብ የሚስማማ በስኬትህ ደስ የሚለውና በሐዘንህ አብሮህ የሚያለቅስ ከሆነ ከቅርብ ዘመድህ በላይ ሊሆን ይችላል። የዘመድ ጥቅም ለማይገባውና ባንተ መኖር ደስታ ለማይሰማው ሰው ስትል ራስህን አታድክም። እውነተኛ ዝምድና በግዳጅ ሳይሆን በልብ መፈላለግ የሚመጣ ስጦታ ነው። የክብር ሚዛን the balance of respect። ዝምድና የሁለት ወገን ትብብር እንጂ የአንድ ወገን ሸክም መሆን የለበትም። አንተ ብቻ የምትደክምለት፣ አንተ ብቻ የምታከብረው፣ ነገር ግን ክብርን የማይመልስ ዝምድና ነፍስህን ያደክማታል። እውነተኛ ዘመድ ያንተን ዋጋ የሚያውቅ ማንነትህን የሚያከብርና በችግርህ ጊዜ አለሁልህ የሚል የጥንካሬ ምንጭ ነው። ሌላውና የመጨረሻው በችግር ጊዜ የሚለካ ጥራት ቴስትድ ሎያሊቲ። ጥሩ ዘመድ በችግር ቀን ይታወቃል እንደሚባለው ዝምድና የሚፈተነው በፈተና ጊዜ ነው። በደስታህ ጊዜ አብሮህ የበላ በችግር ጊዜ ግን ፊቱን ያዞረ ሰው የዝምድናው ስም ቢኖረውም ትርጉሙ ግን የለውም። እውነተኛ ዘመድ ማለት በጨለማ ጊዜህ ብርሃን የሚሆንህ፣ በውድቀት ጊዜ ደግሞ የሚደግፍህ ነው። ዘመድህ ማለት በልብ ውስጥ ያለህ እንጂ በደምህ ውስጥ ያለ ብቻ አይደለም። በደም ሳይዛመዱህ እንደ ዘመድ ለሚቆሙሉ ሰዎች ልዩ ክብር ስጥ ወዳጄ። ራስህን አታድክም። ለማይገባው ሰው ዘመድ ለመሆን ስትል ራስህን አታቁስል። በጎ ዘመድ ሁን። አንተም ለሰዎች በችግራቸው የምትደርስ በስኬታቸው የምትደሰት እውነተኛ ዘመድ ለመሆን ጣር። አጋጥሟችሁ ይሆን? በደም ባትዛመዱም ግን ከዘመድ በላይ የሆነላችሁ ሰዎች? ወይንስ ደግሞ ዘመዴ ነው ብላችሁ በችግር ቀን ያጣችሁት ሰው?